የመጥበሻ ቅጠልና ቁንዶ በርበሬ ብቻ መጠቀም ትችላላችሁ። ስልሱን እንግዲህ እንደዚህ ቆንጆ አድርጌ ከሰራው በኋላ ድንቹን እንጨምራለን። ወደ ጎን እንለውና ጨውን የጨምሩት። ጨው እንደ ፍላጎታችሁ ነው። ጨውን ጨምሬ የጎደለውን ሁሉን ካስተካከልኩ በኋላ ከዛ እንደዚህ ጨርሻለሁ። ወደ ጎን እንደዚህ ካደረግን በኋላ ድንቹን እንጨምራለን። ከዛ ድንቹንና የሰራነውን ስልስ አንድ ላይ መቀላቀል ነው። ሽታ ሁሉ በጣም ነው የሚጣፍጠው። ዋናው ማጣፈጫ እንግዲህ ቅመማ ቅመም ነው። ቅመሞቹን በደንብ አድርጋችሁ መጨመርና እንዲዋሃድ ማድረግ ነው። ከዛ በኋላ እንደዚህ እንቀላቅለውና በደንብ ድንቹ እና ቁሌቱ ስልሱ አንድ ላይ እንዲዋሃድ ካደረኩ በኋላ ቃሪያ እጨምራለሁ። ቃሪያው እንደዚህ ጣል ጣል ካደረኩ በኋላ ትንሽ እንዲቆይ ትንሽ ነው ከዛ ማቆየው። ከዛ እሳቱን እናጠፋለን። ከዚህ በኋላ አያስፈልገንም እሳት። ከዛ በመጨረሻ አቮካዶን እንደዚህ ስላይስ አድርጌ ከትፌ አዘጋጅቼዋለሁ። እዩት። ምን እናደርጋለን? እሳቱን ማጥፋትና እንዲቀዘቅዝ ማድረግ አለብን። ከዛ አቮካዶን ከላይ እናደርጋለን። እንደዚህ ካደረኩ በኋላ እንግዲህ እርጥቡን ሰርቼ ጨርሻለሁ። ይሄው በጣም ነው የሚያምረው። ቆንጆ አድርጌን የሰራሁት። ከዛ በመቀጠል በዳቦ ወይም በቂጣ ጠቅልላችሁ እንደ ሳንድዊች መስራት ነው። እኔ በዳቦ ለዛሬ እየሰራሁ አሳያችኋለሁ። ዳቦን እንደዚህ ከቆረጥኩት በኋላ መሀሉ ውስጥ ያለውን እንቡጡን አውጥቼ እኔ አድርቄ ፈጭቼ ለአሳ መጥበሻ እጠቀመዋለሁ። የዳቦውን ውስጡን ማለት ነው። ከዛ የሰራነውን እርጥብ ዳቦ ውስጥ እንደዚህ እንደ ሳንድዊች ማድረግ ነው። ቀላል ነው። ቂጣም ከሆነ በቂጣ መጠቅለል ነው። ይሄው እንደዚህ ቆንጆ አድርጋችሁ እርጥብን መስራትና መመገብ ትችላላችሁ። በጣም ቀላል ነው። በቀጣይ ምርጥ የኬኔቶ አሰራርን ይዤላችሁ ቀርባለሁ። ስለተከታተላችሁኝ፣ ስለምትሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። ቻው።